አንድ ተወዳጅ ድራማ በመሪቷ ናይቱ ምክንያት አጣብቂኝ ውስጥ ገባ። በመሪቷ ናይቱ ምክንያት አጣብቂኝ ውስጥ የገባው ተወዳጅ ድራማ አይቱ ነው። ድራማውን አጣብቂኝ ውስጥ የከተተችው ተዋናይት ማነች የሚለውን ደግሞ ከሙዚቃ በኋላ ስንመለስ የምናቀርበው ወሬ ይሆናል። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች የጎዳና ኑሮ እየገፋ ነው። ኑሮን በጎዳና ያደረገው የቀድሞ የብሔራዊ ቡድን ተጫዋች ማን ነው? የቀድሞውን ተጫዋች ወደ ጎዳና ያወጣው ምክንያትስ ምንድነው? አንዲት ታዋቂ አርቲስት በሙያ ጓደኞቿ ሚዜነት ታጅባ ጋብቻዋን ልትፈጽም ነው። የምትሞሸረው ታዋቂ አርቲስት ማነች? አርቲስቷን በሚዜነት የሚያጅቡ ዝነኞች እነማን ናቸው? በቀጣይነት እስከ 5 ሰዓት ድረስ በውስጥ ታዋቂ ሰዓታችን የምናወራቸው ወሬዎች ናቸው። በጣም ጥሩ። ይሄ ተወዳጅ ድራማ መለከት ይሰኛል። መለከት ቁጥር 1 ባለፈው አመት በከፍተኛ ሁኔታ ተቀባይነት አግኝቶ በታላቅ ድምቀት የተዘጋ የቴሌቪዥን ድራማ ነው። ተወዳጁና ዝነኛው አዶኒክ የሚጽፈው ድራማ ነው። መለከት ክፍል 2 ደግሞ ባለፈው ሳምንት በኢቢኤስ 15 ቀን ላይ መታየት የጀመረ ነው። ስለዚህ መተላለፍ ከጀመረ አሁን ሁለተኛ ሳምንቱን ይዟል ማለት ነው። ይሄ ተወዳጅ ድራማ ታዋቂና ተወዳጅ አርቲስቶች የሚሳተፉበት ሲሆን ከተሳታፊዎቹ አርቲስቶች መካከል ደግሞ አንዷ በመሪቷን ያለ የምትሳተፈው በሷ ምክንያት ድራማው አጣብቂኝ ውስጥ እንደወደቀ ምንጮች ለኢትዮፒካ ሊንክ ገልጸዋል። ምንጮቻችን ሁኔታውን ሲዘረዝሩ ከሚተውኑት አርቲስቶች መካከል ይቺ አርቲስት የፊታችን ጥር ወር አጋማሽ ላይ ወደ ሀገር አሜሪካን በትዳርና በኑሮ ምክንያት ልታቀና በመሆኗ የድራማው ቀረጻና ሂደቶች ላይ አጣብቂኝ ውስጥ ሊወድቅ ችሏል ብለዋል እነዚሁ ምንጮች። ወደ አሜሪካን የምታመራው አርቲስት ደግሞ እዚህ ድራማ ላይ የምትተውነው አዚዛ አህመድ ስትሆን አዚዛ ከዚህ በፊት ከ2 ወር በፊት ወንድ ልጅ ወልዳለች። ባለቤቷም ሀገር አሜሪካን የሚገኘው ስለዚህ ልጇን ይዛ ወደሱ ልታመራ እንደሆነ ነው ድራማው አጣብቂኝ ውስጥ ሊወድቅ የቻለበትን ምክንያት ምንጮቻችን የገለጹልን። ደራሲዎቹና ፕሮዲዩሰሮቹ የአዚዛን ክፍል ቶሎ ተቀርጾ እንዲያልቅ የተቻላቸውን እየጣሩ ነው ያሉ ሲሆን ምንጮቻችን ነገር ግን አሁንም ባለማጠናቀቁ ምክንያት የድራማው የስራ ሂደት ላይ አጣብቂኝ ውስጥ ሊወድቅ ይችላል ብለዋል። ከዚህ በፊት ድራማው ላይ የምትሳተፈው ዳርሜለሽ ተስፋዬም እንዲሁ አሜሪካን ያለችው ስለዚህ በዚህ ምክንያት ድራማው አጣብቂኝ ላይ ነው ያሉን ሲሆን የድራማውን ባለቤት አቶ ኃይሉ ከበደን ስለ ሁኔታው ጠይቀናቸው ነበር። አሁን አዚዛ ትሄዳለች፣ ነገር ግን የሷን ክፍል እንዲቀረጽ ለስክሪፕቱን ሰተናት እያጠናች ነው፣ በተቻለ መጠን ቶሎ እየቀረጽን ነው ሲሉ ማስተባበያ ሰጥተዋል። ስለ ዳርሜለሽ ተስፋዬም ተጠይቀው የዳርሜለሽ ተስፋዬ ትክክል ነው አሜሪካን ያለችው፣ ነገር ግን የሷን ክፍል ሰርተን ጨርሰናል ሲሉ ምላሻቸውን ሰጥተዋል። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች የጎዳና ኑሮ እየገፋ ነው። ኑሮውን በጎዳና ያደረገው የቀድሞ የብሔራዊ ቡድን ተጫዋች ማን ነው? የቀድሞውን ተጫዋች ወደ ጎዳና ያወጣው ምክንያትስ ምንድነው? ግዛቸው በጣም ጥሩ። ጌታውን መንግስቱ ነው። ጌታውን መንግስቱ ወንጂ ከተማ ካፈራቻቸው ተጫዋቾች መካከል አንዱና ዋነኛው ነው። ጌታውን በተለያዩ ክለቦች ውስጥ በፊት መስመር ተጫዋችነት አሳልፏል። በርካታ ግቦችንም ያገባ የተጫወተባቸው ክለቦችን ነጥብ እንዲያገኙ ሲያደርግ ደጋፊዎቻቸውን ደግሞ አስጨፍሯል። በሱ ጎል ምክንያት ደጋፊዎች ተደስተዋል። መድን፣ ኒያላ፣ ባንኮች፣ ኢትዮጵያ ቡና፣ አዳማ ከነማ ጌታውን ከተጫወተባቸው ክለቦች መካከል የሚጠቀሱ ናቸው። ጌታሁን ከአመታት በፊትም ወደ የመን አቅንቶ ዋዳ ሰንዓ ለተባለ ክለብ ቁጥር 1 የፊት መስመር ተጫዋች ለመሆን ችሏል። የኢትዮጵያ ብሔራዊ ቡድን መለያንም ለብሶ ከአሰልጣኝ ጋርዚያቶ ጋር በመሆን አርጀንቲና ላይ ለዓለም ወጣቶች ሻምፒዮና የኢትዮጵያን ብሔራዊ ቡድን ወክሎ ሲፋለም ነበር። የፊት መስመሩንም በጥሩ ብቃት ይመራ ነበር። አሁን ግን ይሄ ሁሉ ቀርቶ ጌታውን መንግስቱ በጎዳና ላይ ህይወቱን እየመራ ይገኛል። ጌታሁን ወደ ጎዳና ያወጣህ ምክንያት ምንድነው? እንዴትስ እንዲህ ልትጋለጥ ቻልክ? የመን ቆይተህ ጥሪቶች ሰብስበህ አልመጣህም ወይ? ምን አጋጠመ ሲል ኢትዮፒካ ሊንክ ጠይቆታል። አሁን ትክክል ነው። የመን ለ6 አመታት ያህል ቆይቼ መጥቻለሁ በጦርነቱ ምክንያት። ከየመን ከተመለስኩ በኋላም ከፍቅረኛዬ ጋር ትዳር መስርተን አዲስ አበባ ላይ ሰርግ ደግሰን
ኑሯችንን ናዝሬት አድርገን ህይወትን መምራት ጀመርን። ህይወትን ስንመራ ለገቢያችን ለቀጣይ ህይወታችን የሚሆነውን ስራ መቀየስ ስለነበረብን ከየመን ባመጣሁት ገንዘብ የሴቶች ጸጉር ቤት ከፍተን ህይወትን መቀጠል ጀመርን። ከ7 ወር በፊት ግን በማንኛውም ባለትዳር ቤት የሚፈጠረው አለመግባባት እኛም ቤት መጣ ይላል ጌታውን መንግስቱ ታሪኩን ለኢትዮፒካ ሊንክ ሲገልጽ። እኛም ቤት የመጣው አለመግባባት እንዳይብስና እንዳይካረር ስል ጠብ ለማብረድ ብዬ ወደ መታሃራ እህቶቼ ዘንድ አመራው። አንድ ሳምንት ያህል እህቶቼ ጋር ቆይቼ ስመለስ ባለቤቴ ከጸጉር ቤትም ከመኖሪያ ቤታችንም የለችም። እሷ ብቻ ሳትሆን ደግሞ በቤት ውስጥ ያልነበረችው የጸጉር ቤቱም ዕቃ የመኖሪያ ቤታችንም ዕቃ አልነበረም ይላል ጌታውን ሁኔታውን ሲገልጽ። ከዛም ተከራይተን ነው ሁለቱም ቤት የምንኖረው። በሁኔታው በጣም ግራ ተጋባው፣ ደነገጥኩ፣ አዘንኩም። እንዴትስ እንዲህ ልታረግ ስትችል ክፉኛ በስጭት ውስጥ ገባው። ሳብሰለስልና ቀኑ እየገፋ ሄዶ መሸ። ምሽት ላይ የምገባበት የምወድቅበትም አጣው ይላል ጌታው መንግስቱ። ከዛም ናዝሬት አዳማ ስቴዲየም አዳማ ስቴዲየም አደባባዩ ጀርባ የሚገኝ ጎዳና ላይ ልወድቅ ቻልኩኝ። ይሄው ለ7 ወር ያህል በአንድ ልብስ ሌሎች እንደኔው ጎዳና ላይ ያሉ ወንድሞቼና ጓደኞቼ ከሆቴል በፌስታል የሚያመጡትን ምግብ እየተመገብኩ ህይወትን እየመራሁኝ ነው ሲል ሁኔታውን ገልጾልናል። ለጌታው መንግስቱ ቤተሰቦች ጋር መሄድ ለምን አልፈለክም? ሁኔታዎች እስኪመቻቹ ድረስ እነሱስ ጋር ለምን አትሄድም ስንል ጥያቄ አቅርበንለት ነበር። ብዙ ሰው እንደዚህ ይለኛል። አባቴ በጣም ሽማግሌ ነው፣ ቤት ውስጥ ነው የሚውለው። እዚህ ሽማግሌ አባቴ ላይ ተመልሼ እሱን ማስከርጅናውና ከኑሮ ውድነቱ ጋር እኔ ሌላ ችግር ልሆንበት አልፈለኩም። እህቶቼም ሌላ ህይወት ነው የሚመሩት፣ በተለያየ ቦታ ሌላ ህይወት ይመራሉ። ስላሁን ላለሁበት ሁኔታ አያውቁም። እነሱ ጋርም ሄጄ ላስቸግር አልፈለኩም። የሚያውቁኝ ሰዎች እየመጡ የተቻላቸውን ያደርጉልኛል። ይሄው ቀን ያልፋል ብዬ የተሻለ ቀን እስኪመጣ እየጠበቅኩኝ ነው። ይሄን አሁን ያለሁበትን ሁኔታ ለተለያዩ ሰዎች አልነገርኩም፣ አልገለጽኩም ነበር። አሁን ግን ምናልባት ይሄን ሰምተው የሚረዱኝ ከዚህ ሁኔታ የሚወጡኝ ሰዎች ካሉ ጥሬን አስተላልፋለሁ ሲል የጎዳና አወጣጥ ህይወቱንና አሁን ያለበትን ሁኔታ የኢትዮጵያ ብሔራዊ ቡድን የተለያዩ ክለቦች የፊት መስመር አጥቂ የነበረው ጌታውን መንግስቱ ለኢትዮፒካ ሊንክ ገልጿል። ሊረዱኝ የሚፈልጉ ሰዎች ካሉ በእናንተ በኩል ስልኬ ስላለ አድራሻዬን ስጡልኝ ሲል ተማጽኖናል። ታዋቂ አርቲስት በሙያ ጓደኞቿ ሚዜነት ታጅባ ጋብቻዋን ልትፈጽም ነው የሚል ነው። ጋብቻዋን የምትፈጽመው ታዋቂ አርቲስት ማነች? አርቲስቷን በሚዜነት የሚያጅቡት ዝነኞችስ እነማን ናቸው? ግዛቸው። በጣም ጥሩ ዮናስ። የመጨረሻ ወሬያችን ምን መሰለህ? በተለያዩ ፊልሞች ላይ የምናውቃት እንዲሁም ደግሞ ቀደም ሲል በኢቢኤስ ቲቪ ላይ በምታቀርበው መቅዲሾ የምትታወቀው መቅደስ ጸጋዬ አሁን ደግሞ በዛው በኢቢኤስ ቲቪ ላይ በሚተላለፈውና ተወዳጅ በሆነው ሞጋቾች ድራማ ላይ በተዋናይነትና በፕሮዲዩሰርነት የምትሰራው መቅደስ ጸጋዬ ናት። መቅደስ ጸጋዬ የትዳር አጋሯ የሚሆነው ሰለሞን መንጀታ ሲሆን በንግድ ስራ ላይ የተሰማራ ስኬታማ ወጣት ነው። ሰለሞን መንጀታ ጥቅምት 11 ቀን ወደነ መቅደስ ጸጋዬ ቤተሰብ ዘንድ ሽማግሌ ላከና ከመቅደስ ቤተሰቦች እሽታን ያገኘ ሲሆን ከ1 አመት በላይ ጥንዶቹ በጓደኝነት አብረው ቆይተዋል። የፊታችን ግንቦት 27 ቀን በኢስት ዌስት አዳራሽ የመቅደስና የሰለሞን የጋብቻ በዓል ሲከናወን ለመቅደስ ጸጋዬ 5 ሚዜዎች የተመረጡ ሲሆን ከ5 ሚዜዎች ውስጥ 2ቱ የመቅደስ ጸጋዬ እህቶች ሲሆኑ 3ቱ ሚዜዎቿ ግን ታዋቂ አርቲስቶች ናቸው ሲሉ ምንጮች ለኢትዮፒካ ሊንክ ሹክ ብለዋል። ከነዚህ ታዋቂ አርቲስቶች መካከል ሸዊት ከበደ፣ ቅድስት ገብረስላሴ፣ ማህሌት ሰለሞን ናቸው። ማህሌት ሰለሞን እዛው ሞጋቾች ላይ ሲስተር ማዕዛን ሆና የምትተውነው ናት። ባለፈው ህዳር 23 ቀን የመቅደስ የልደት በዓል የነበረ ሲሆን በዚህ ዕለት የመቅደስ ልደት በማስመልከት ዊንጌት አካባቢ በተሰናዳ ድንገተኛ ስነ ስርዓት ላይ መቅደስ ሰርፕራይዝ ተደርጋለችም ሲሉ
ታማኝ ምንጮች ገልጸውልናል። ይሄ ሰርፕራይዝ በእለቱ አርቲስቶች እሷ ሳታውቀው በቦታው ተገኝተው የነበረ ሲሆን የመቅደስ የወደፊት የትዳር አጋርም በአገልግል የተሽሞነሙኑና አገልግል ውስጥ የተደበቀ የውድ የአልማዝ ቀለበት አጥልቆላታል ብለውናል። በኋላም ቀለበቱን አድርጋ አይኗን ጨፍና ደረጃውን ስትወርድ ከሷ ጋር አብረው የሰሩ የሷ የቅርብ ጓደኞች ሙዚቀኞች ተገኝተው መቅደስን በሁኔታውና ልደቷን ሳታስበው በመከበሩ ሰርፕራይዝ አድርገዋታል። እንዲሁም ሂደቱን አሳምረውላታል ሲሉ ገልጸውልናል። ስለዚህ ለመቅደስ ጸጋዬና ለሰለሞን መንጀታ ግንቦት 27 ቀን ለሚያደርጉት የጋብቻ ስነ ስርዓት ኢትዮፒካ ሊንክ ከወዲሁ መልካም ጋብቻ ይላል። እንኳን ደስ አላችሁ በማለት መልካም ምኞቱን ይገልጻል። አንድ ተወዳጅ ድራማ በመሪ ተዋናይቱ ምክንያት አጣብቂኝ ውስጥ ገባ። በመሪ ተዋናይቱ ምክንያት አጣብቂኝ ውስጥ የገባው ተወዳጅ ድራማይቱ ነው። ድራማውን አጣብቂኝ ውስጥ የከተተችው ተዋናይት ማነች የሚለውን ደግሞ ከሙዚቃ በኋላ ስንመለስ የምናቀርበው ወሬ ይሆናል። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች የጎዳና ኑሮ እየገፋ ነው። ኑሮን በጎዳና ያደረገው የቀድሞ የብሔራዊ ቡድን ተጫዋች ማን ነው? የቀድሞውን ተጫዋች ወደ ጎዳና ያወጣው ምክንያትስ ምንድነው? አንዲት ታዋቂ አርቲስት በሙያ ጓደኞቿ ሚዜነት ታጅባ ጋብቻዋን ልትፈጽም ነው። የምትሞሸረው ታዋቂ አርቲስት ማነች? አርቲስቷን በሚዜነት የሚያጅቡ ዝነኞች እነማን ናቸው? በቀጣይነት እስከ 5 ሰዓት ድረስ በውስጥ ታዋቂ ሰዓታችን የምናወራቸው ወሬዎች ናቸው። በጣም ጥሩ። ይሄ ተወዳጅ ድራማ መለከት ይሰኛል። መለከት ቁጥር 1 ባለፈው አመት በከፍተኛ ሁኔታ ተቀባይነት አግኝቶ በታላቅ ድምቀት የተዘጋ የቴሌቪዥን ድራማ ነው። ተወዳጁና ዝነኛው አዶኒክ የሚጽፈው ድራማ ነው። መለከት ክፍል 2 ደግሞ ባለፈው ሳምንት በኢቢኤስ 15 ቀን ላይ መታየት የጀመረ ነው። ስለዚህ መተላለፍ ከጀመረ አሁን ሁለተኛ ሳምንቱን ይዟል ማለት ነው። ይሄ ተወዳጅ ድራማ ታዋቂና ተወዳጅ አርቲስቶች የሚሳተፉበት ሲሆን ከተሳታፊዎቹ አርቲስቶች መካከል ደግሞ አንዷ በመሪ ተዋናይ የምትሳተፈው በሷ ምክንያት ድራማው አጣብቂኝ ውስጥ እንደወደቀ ምንጮች ለኢትዮፒካ ሊንክ ገልጸዋል። ምንጮቻችን ሁኔታውን ሲዘረዝሩ ከሚተውኑት አርቲስቶች መካከል እቺ አርቲስት የፊታችን ጥር ወር አጋማሽ ላይ ወደ ሀገር አሜሪካን በትዳርና በኑሮ ምክንያት ልታቀና በመሆኗ የድራማው ቀረጻና ሂደቶች ላይ አጣብቂኝ ውስጥ ሊወድቅ ችሏል ብለዋል እነዚሁ ምንጮች። ወደ አሜሪካን የምታመራው አርቲስት የተለያዩ ሰዎች አልገለጽኩም ነበር። አሁን ግን ምናልባት ይሄን ሰምተው የሚረዱኝ ከዚህ ሁኔታ የሚወጡኝ ሰዎች ካሉ ጥሬን አስተላልፋለሁ ሲል የጎዳና አወጣጥ ህይወቱንና አሁን ያለበትን ሁኔታ የኢትዮጵያ ብሔራዊ ቡድን የተለያዩ ክለቦች የፊት መስመር አጥቂ የነበረው ጌታውን መንግስቱ ለኢትዮፒካ ሊንክ ገልጿል። ሊረዱኝ የሚፈልጉ ሰዎች ካሉ በእናንተ በኩል ስልክ ስላለ አድራሻዬን ስጡልኝ ሲል ተማጽኖናል። ታዋቂ አርቲስት በሙያ ጓደኞቿ ሚዜነት ታጅባ ጋብቻዋን ልትፈጽም ነው የሚል ነው። ጋብቻዋን የምትፈጽመው ታዋቂ አርቲስት ማነች? አርቲስቷን በሚዜነት የሚያጅቡት ዝነኞች እነማን ናቸው? ግዛቸው። በጣም ጥሩ ዮናስ። የመጨረሻ ወሬያችን ምን መሰለህ? በተለያዩ ፊልሞች ላይ የምናውቃት እንዲሁም ደግሞ ቀደም ሲል በኢቢኤስ ቲቪ ላይ በምታቀርበው መቅዲሾ የምትታወቀው መቅደስ ጸጋዬ አሁን ደግሞ በዛው በኢቢኤስ ቲቪ ላይ በሚተላለፈውና ተወዳጅ በሆነው ሞጋቾች ድራማ ላይ በተዋናይነትና በፕሮዲዩሰርነት የምትሰራው መቅደስ ጸጋዬ ናት። መቅደስ ጸጋዬ የትዳር አጋሯ የሚሆነው ሰለሞን መንጀታ ሲሆን በንግድ ስራ ላይ የተሰማራ ስኬታማ ወጣት ነው። ሰለሞን መንጀታ ጥቅምት 11 ቀን ወደነ መቅደስ ጸጋዬ ቤተሰብ ዘንድ ሽማግሌ ላከና ከመቅደስ ቤተሰቦች እሽታን ያገኘ ሲሆን ከአንድ አመት በላይ ጥንዶቹ በጓደኝነት አብረው ቆይተዋል። የፊታችን ግንቦት 27 ቀን በኢስት ዌስት አዳራሽ የመቅደስና የሰለሞን የጋብቻ በዓል ሲከናወን ለመቅደስ ጸጋዬ 5 ሚዜዎች የተመረጡ ሲሆን ደግሞ እዚህ ድራማ ላይ የምትተውነው አዚዛ አህመድ ስትሆን አዚዛ ከዚህ በፊት ከ2 ወር በፊት ወንድ ልጅ ወልዳለች። ባለቤቷም ሀገር አሜሪካን የሚገኘው። ስለዚህ ልጇን ይዛ ወደሱ ልታመራ እንደሆነ ነው
ድራማው አጣብቂኝ ውስጥ ሊወድቅ የቻለበትን ምክንያት ምንጮቻችን የገለጹልን። ደራሲዎቹና ፕሮዲዩሰሮቹ የአዚዛን ክፍል ቶሎ ቶሎ ተቀርጾ እንዲያልቅ የተቻላቸውን እየጣሩ ነው ያሉ ሲሆን ምንጮቻችን፣ ነገር ግን አሁንም ባለማጠናቀቁ ምክንያት የድራማው የስራ ሂደት ላይ አጣብቂኝ ውስጥ ሊወድቅ ይችላል ብለዋል። ከዚህ በፊት ድራማው ላይ የምትሳተፈው ዳርሜለሽ ተስፋዬም እንዲሁ አሜሪካን ያለችው፣ ስለዚህ በዚህ ምክንያት ድራማው አጣብቂኝ ላይ ነው ያሉን ሲሆን የድራማውን ባለቤት አቶ ኃይሉ ከበደን ስለ ሁኔታው ጠይቀናቸው ነበር። አሁን አዚዛ ትሄዳለች፣ ነገር ግን የሷን ክፍል እንዲቀረጽ ለስክሪፕቱን ሰተናት እያጠናች ነው፣ በተቻለ መጠን ቶሎ ቶሎ እየቀረጽን ነው ሲሉ ማስተባበያ ሰጥተዋል። ስለ ዳርሜለሽ ተስፋዬም ተጠይቀው የዳርሜለሽ ተስፋዬ ትክክል ነው አሜሪካን ያለችው፣ ነገር ግን የሷን ክፍል ሰርተን ጨርሰናል ሲሉ ምላሻቸውን ሰጥተዋል። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች የጎዳና ኑሮ እየገፋ ነው። ኑሮውን በጎዳና ያደረገው የቀድሞ የብሔራዊ ቡድን ተጫዋች ማን ነው? የቀድሞውን ተጫዋች ወደ ጎዳና ያወጣው ምክንያትስ ምንድነው? ግዛቸው በጣም ጥሩ። ጌታውን መንግስቱ ነው። ጌታውን መንግስቱ ወንጂ ከተማ ካፈራቻቸው ተጫዋቾች መካከል አንዱና ዋነኛው ነው። ጌታውን በተለያዩ ክለቦች ውስጥ በፊት መስመር ተጫዋችነት አሳልፏል። በርካታ ግቦችንም ያገባ የተጫወተባቸው ክለቦችን ነጥብ እንዲያገኙ ሲያደርግ ደጋፊዎቻቸውን ባለቶቼ ጋር ቆይቼ ስመለስ ባለቤቴ ከጸጉር ቤትም ከመኖሪያ ቤታችንም የለችም። እሷ ብቻ ሳትሆን ደግሞ በቤት ውስጥ ያልነበረችው የጸጉር ቤቱም ዕቃ የመኖሪያ ቤታችንም ዕቃ አልነበረም ይላል ጌታውን ሁኔታውን ሲገልጽ። ከዛም ተከራይተን ነው ሁለቱም ቤት የምንኖረው። በሁኔታው በጣም ግራ ተጋባው፣ ደነገጥኩ፣ አዘንኩም። እንዴትስ እንዲህ ልታረግ ስትችል ክፉኛ በስጭት ውስጥ ገባው። ሳብሰለስልና ቀኑ እየገፋ ሄዶ መሸ። ምሽት ላይ የምገባበት የምወድቅበትም አጣው ይላል ጌታው መንግስቱ። ከዛም ናዝሬት አዳማ ስቴዲየም አደባባዩ ጀርባ የሚገኝ ጎዳና ላይ ልወድቅ ቻልኩኝ። ይሄው ለ7 ወር ያህል በአንድ ልብስ ሌሎች እንደኔው ጎዳና ላይ ያሉ ወንድሞቼና ጓደኞቼ ከሆቴል በፌስታል የሚያመጡትን ምግብ እየተመገብኩ ህይወትን እየመራሁኝ ነው ሲል ሁኔታውን ገልጾልናል። ለጌታው መንግስቱ ቤተሰቦች ጋር መሄድ ለምን አልፈለክም? ሁኔታዎች እስኪመቻቹ ድረስ እነሱስ ጋር ለምን አትሄድም ስንል ጥያቄ አቅርበንለት ነበር። ብዙ ሰው እንደዚህ ይለኛል። አባቴ በጣም ሽማግሌ ነው፣ ቤት ውስጥ ነው የሚውለው። እዚህ ሽማግሌ አባቴ ላይ ተመልሼ እሱን ማስከርጅናውና ከኑሮ ውድነቱ ጋር እኔ ሌላ ችግር ልሆንበት አልፈለኩም። እህቶቼም ሌላ ህይወት ነው የሚመሩት፣ በተለያየ ቦታ ሌላ ህይወት ይመራሉ። ስላሁን ላለሁበት ሁኔታ አያውቁም። እነሱ ጋርም ሄጄ ላስቸግር አልፈለኩም። የሚያውቁኝ ሰዎች እየመጡ የተቻላቸውን ያደርጉልኛል። ይሄው ቀን ያልፋል ብዬ የተሻለ ቀን እስኪመጣ እየጠበቅኩኝ ነው። ይሄን አሁን ያለሁበትን ሁኔታ አስጨፍሯል። በሱ ጎል ምክንያት ደጋፊዎች ተደስተዋል። መድን፣ ኒያላ፣ ባንኮች፣ ኢትዮጵያ ቡና፣ አዳማ ከነማ ጌታውን ከተጫወተባቸው ክለቦች መካከል የሚጠቀሱ ናቸው። ጌታውን ከአመታት በፊትም ወደ የመን አቅንቶ ዋዳ ሰንዓ ለተባለ ክለብ ቁጥር 1 የፊት መስመር ተጫዋች ለመሆን ችሏል። የኢትዮጵያ ብሔራዊ ቡድን መለያንም ለብሶ ከአሰልጣኝ ጋርዚያቶ ጋር በመሆን አርጀንቲና ላይ ለዓለም ወጣቶች ሻምፒዮና የኢትዮጵያን ብሔራዊ ቡድን ወክሎ ሲፋለም ነበር። የፊት መስመሩንም በጥሩ ብቃት ይመራ ነበር። አሁን ግን ይሄ ሁሉ ቀርቶ ጌታው መንግስቱ በጎዳና ላይ ህይወቱን እየመራ ይገኛል። ጌታውን ወደ ጎዳና ያወጣህ ምክንያት ምንድነው? እንዴትስ እንዲህ ልትጋለጥ ቻልክ? የመን ቆይተህ ጥሪቶች ሰብስበህ አልመጣህም ወይ? ምን አጋጠመ ሲል ኢትዮፒካ ሊንክ ጠይቆታል። አሁን ትክክል ነው። የመን ለ6 አመታት ያህል ቆይቼ መጥቻለሁ በጦርነቱ ምክንያት። ከየመን ከተመለስኩ በኋላም ከፍቅረኛዬ ጋር ትዳር መስርተን አዲስ አበባ ላይ ሰርግ ደግሰን ኑራችንን ናዝሬት አድርገን ህይወትን መምራት ጀመርን። ህይወትን ስንመራ ለገቢያችን ለቀጣይ ህይወታችን የሚሆነውን ስራ መቀየስ ስለነበረብን ከየመን ባመጣሁት ገንዘብ የሴቶች ጸጉር ቤት ከፍተን
ህይወትን መቀጠል ጀመርን። ከ7 ወር በፊት ግን በማንኛውም ባለትዳር ቤት የሚፈጠረው አለመግባባት እኛም ቤት መጣ ይላል ጌታውን መንግስቱ ታሪኩን ለኢትዮፒካ ሊንክ ሲገልጽ። እኛም ቤት የመጣው አለመግባባት እንዳይብስና እንዳይካረር ስል ጠብ ለማብረድ ብዬ ወደ መተሐራ እህቶቼ ዘንድ አመራው። አንድ ሳምንት